አንዲት ትንሽ ሴት ልጅ ይዞ የመኖሪያ ቤት በማጣት መንከራተትና መጨነቅ ቀላል ነገር አልነበረም። በስደቱ ምድር ላይ ገና ከመጣች 1 ዓመት እንኳን ሳትደፍን በራሷ ፈልጋ እንድታገኝ ሳታውቀው የወደቀባት ሸክም እንዲህ ዋዛ እንዳይመስላችሁ። አንዲት ሌሊት እንኳ ዋጋ ታስከፍላለች። የሰው ፊትስ ማየት መቼ ደላና። በዚህ ታሪክ ውስጥ የአዜብን የጭንቀት ቀንና መለኮታዊ የሆነውን የእግዚአብሔርን አቅራቢነት ስንመለከት በእውነት አምላክ እንዲቀርብ ነው እንዴ ብለን እንደመማለን። እንዲህ ያሉ እውነተኛና ትክክለኛ ምስክርነቶች፣ ታሪኮች እንዳያመልጡ ሰብስክራይብ ያድርጉ። ለሌሎችም መጽናናት ይሆን ዘንድ ሼር ማድረግን ቸል አይበሉ። የአገልጋዩ መድብሎች። አገልጋዩ መድብሎች ብሎ የሚጠራቸው በአንድ ወቅት ተከፍተው ተረግጠው ተስፋ ቆርጠው የነበሩ ከዚያም ግን የተለየ ብርሃን ያዩ ቀን የወጣላቸውና በተራቸውን በተስፋ በመፍካት የተሞሉትን ፈርጦች ነው። የታሪኩ ጅማሬ እንደ ፈረንጆቹ አቆጣጠር በ2011 ዓመተ ምህረት ውስጥ አዜብ ከኤርትራ ምድር በመሰደድ እኛ ባለንበት በስቶክሆልም ከተማ እንደምትገኝ ሰማን። የማገናኘታችንም አጋጣሚ በፈጠረው ትውውቅ ውስጥ አብረን እንድንዘልቅ የሚያደርገውን ምዕራፍ አሃዱ ብለን ጀመር ነው። ቡናው ተፈልቶ እጅ የሚያስቆረጥመው ባህላዊ አምባሻ በጠረጴዛው ላይ ተዘርግቶ ብሉኝ እያለ ይጠራ ነበር። ከኤርትራውያን ወዳጆቻችን ዘንድ እኛም ተጋብዘን እርሷንም ደህና ነሽ ወይ ለማለት በተሰየመው የግብዣ ቀጠሮ ውስጥ ዝግኒ ተብሎ የሚጠራውን ቀይ ወጥ፣ ድንችና ስጋ የተቀላቀለበትን አልጫ ቅርጥፍ አድርገን በልተን ስንጨርስ ቡናውን ከፍታው ፉት እያልን ትንሽ የዜግነት ለውጥ የተቀላቀለበትን አምባሻ እየበላን ጨዋታው ደራ። ያው ታውቁት የለ ኤርትራውያን እህቶቻችን የሚጋግሩትን አምባሻ ግን አንዳንድ ቤት ከባህላዊ ውበቱ በዘለለ ትንሽ ከተማ ቀመስ ሲሆንና ወደ ኬክነት መጣ ይላል። እኔ ግን የምወደው በትክክል ጥቅጥቅ ብሎ ቅርጽ ወጥቶለት በቃ ዜግነቱን ያልቀየረውን ነው ይላል አገልጋዩ። አዜብ ብሩህ አእምሮ ያላት ምናልባትም ዕድሜዋ በ40ዎቹ መጨረሻ አካባቢ የምትሆን እህት ነበረች። ቦርቃ የማትጠግብ ፍልቅልቅ ያለች ሴት ልጅም አብራት ትገኝ ነበር። የንግግር ለዛዋ ትግርኛና አማርኛን እያቀላቀለች የምታወራበት ዘይቤ፣ ለሁላችንም መልስ የምትሰጥበት ሁኔታ እጅግ ደስ የሚያሰኝ የሚማርክ መስህብ ያላት እህት ነበረች። አማርኛ ጥረትም አይታይባትም። ብቻ ነገር ከስሩ ውሃ ከጥሩ እንደሚባለው በብዙ የህይወት ገጠመኞቻችንና ተመክሮ ዙሪያ ጨዋታዎቻችንን አጧጣፍ ነው ደስ የሚል የትውውቅና የአብሮነት ጊዜ ማሳለፍን። እንግዲህ ያን ጊዜ ነው አገልጋይ መሆኔን የተገነዘበችው። ያው ብዙዎች እንደሚሉት ጸልይልኝ ማለት ሲሆን እኔም ለፈገግታ ያህል አጆሂ ጌታ ይረዳኪ፣ እግዚአብሔር ይረዳሻል ማለት ነው ትርጉሙ። እንዲህ እያልኩኝ በአገልግሎት ዘመኔ የተማርኩትን ትግርኛ ጣል እያደረግኩ በጥሩ ተግባቦት ቀናችን ተጠናቀቀች። ስንወጣ በደንብ መሽቶ ነበር። እኔና ቤተሰቤን በጊዜው በዚህ ከተማ ብዙ ያስቆጠርንበት ወቅትም በእርግጥ አልነበረም። አውቶቡሳችንን ተሳፍረን በባቡር እያቆራረጥን እኔ ውዷ ባለቤቴና የመጀመሪያው ሕፃን ልጃችን ቫገናችንን እየገፋን ወደ መኖሪያ ቤታችን ወደ አልቢ በሰላም አቀናን። የተጨነቀችበት ጉዳይ ምን ነበር? አዜብ ብዙ ሳትቆይ የመኖሪያ ፈቃድ ማግኘቷን ሰማን። እግዚአብሔር ይባርካቸውና ጉዳዩን ተመልክተው በአገሪቱ ለመኖር፣ ለመስራት፣ ለመማር የሚያስችላትን የመኖሪያ ፈቃድ ጀባሏት። ይህ ቀላል ነገር እንዳይመስላችሁ። ሕጋዊ የመሆን ጉዳይ በሰለጠነው ዓለም ላይ ተቀዳሚና ዋነኛው አጀንዳ ነው። እንዲህ እንደዋዛ አንገት ተነቅንቆ የሚታለፍ አይደለም። የተፈቀደላትን የመኖሪያ ፈቃድ ተከትሎ ለእሷና ለልጇ የሚሆን የመኖሪያ ቤት ከስቶክሆልም ከተማ ራቅ ብሎ መንግስት አመቻቸላት።
እንግዲህ ችግሩ የጀመረው እዚህ ላይ ነው። እነኚህ ሰዎች ሰውን ሁሉ ዋና ከተማ ውስጥ የማስቀመጥ ኃላፊነትን አይወስዱም። አበሻውም ይሁን ሌላው ዜጋ በተለይ እንደኛ በተጠጋጋ ቅርበት ባለው ቤተሰብና የማህበረሰብ ስርዓት ውስጥ ያደገና የኖረ ሰው ብቸኝነቱን ስለማይችለው ራቅ ብሎ መሄድን በጄ አይልም። እናም ኧረ ምን በወጣሽ ተብላ ተመከረች። አይዞሽ አለንልሽ፣ ከምዚስ አይገበርን፣ እንዲህስ አይሆንም፣ ዋይ ንጽባይ መልካም እዩ፣ መጠበቅ መልካም ነው፣ አጆኺ አብዚሄሽ እዚህ ይሻላል፣ አብዚ ናብራ ጽቡቅ እዩ፣ እዚህ ኑሮ ጥሩ ነው፣ ገዛ ንድል ያልኪሞ እዚህ ቤት እንፈልግልሻለን፣ ካባና አይትርህቂ ከኛ ባትርቂ አይሻልም ምናምን ተባለና ደጀን እንሆናለን ያሉ ሰዎች ቀቢጸ ተስፋ ሰጧት። የማይሞላ ስንቅ በክፋት ያልሆነ መርዳትን ያማከለ ይሁን እንጂ ዕውቀትና ማስተዋል የጎደለው ምክር ተቸረች። አዲስ ስትሆኑ አቤት የመካሪያችሁ ብዛት! ደግሞ የአንዱ ምክር ከሌላው ያለመጣጣሙ ሌላው ፈታኝ ነገር ነው። አስታውሳለሁ በባቡር ላይ ልጁን ጡት ማጥባት ያስቀጣል ብላ የመከረችን አንዲት ሴት ምሕረቱን ይላክላት። እሷ እንኳን በጊዜው አላገባችም፣ አልወለደችም። በዚህ አጋጣሚ ያላዋቂ መካሪዎች አደብ ቢገዙ እንዴት ጥሩ ነው እላለሁ። እናም አዜብ አለኝታ የሆኗትን የምታውቃቸውን በመተማመን መንግስት የሰጣትን መልካም ዕድል ወደ ጎን በማስቀመጥ ዕድሏን በዋል ፈሰስ አደረገችው። ለአገሩ እንግዳ ለሆነችው ለአዜብ ሁሉ እውነት ነበር። ይሁን እንጂ ግራ ከሚያጋባው አጣብቂኝ ውስጥ አስገብቶ ቀረቀራት። ዕድሏን በእንቢታ ከዘጋች ቀጥሎ ተመልሳ የመጠየቅ መብት አልነበራትም። በራሴ ቤት ፈልጌ እዚሁ በስቶኮልም ከተማ እገባለሁ ብላ ክቡር ቃሏን ሰጥታ ጨርሳለችና ነገሩ ወዲህ ነው። ታዲያ ምን ችግር አለው? ፈለግ ተደርጎላት አንዱ ጋር አትገባም ትሉ ይሆናል። በእርግጥም አዜብ በወቅቱ ተቀርባቸው በነበሩት ቅርብ በሆኑ ዘመድ አዝማድ በኩል አንድ ቤት ተስፋ ተገብቶላት ነበር። የሚያምር ትልቅ ቆንጆ ቤት ነው። አከራዋም ይህንን ቤት ለአዜብ ይሆናል ብላ ቃሏን ለግሳ ነበር። ይሁን እንጂ አዜብ ቤት ብቻ ሳይሆን መከራየቷን የሚገልጽ ሰነድ እስካልተፈረመላት ድረስ መንግስት ቤሳ ቤስቲን አያወራርድላትም። የቤቱ ባለቤትም የማከራየት መብት ከሌላት በስተቀር ማለት ነው። እንዲሁ ተከራይ ነችም አይባልም። የነዋሪዋ አድራሻ በቤቱ ካልተመዘገበ በስተቀር ፖስታና መልእክቶችም ሊደርሷት አይችሉም። በጊዜው ቤት ብቻ ሳይሆን ፈቃደኛ የሆነ የክራይ ውል ሊፈርምላት የሚችል ሰውም ያስፈልጋት ነበርና አከራያ ደግሞ የክራይ ውል ለመፈጸም ፈቃደኛ ባለመሆኗ አለቀ፣ ነገሩ ተዘጋ፣ አከተመ። በዚህ በሰለጠነው ዓለም እንግዳ ሰዎች የሚቸገሩበት ነገር አንዱ እንግዲህ ይሄ ነው፣ የመኖሪያ ቤትና ትክክለኛ የሆነ አድራሻ ማግኘት። የሰለጠነው ዓለም መዋቅር። ተሰዶ የመጣ ሰው የመኖሪያ ፈቃዱን ማግኘት የመጀመሪያው አስጨናቂ ፈተና ነው። ይህን የተሻገረ ሰው የችግሮቹን ብዙ ምዕራፍ ተሻገረ ማለት ይሁን እንጂ ከስደት ጋር ተያይዞ የሚመጡ ብዙ ተግዳሮቶች መኖራቸው የማይቀር ሂደት ሆኖ ይቀጥላል። የመኖሪያ ቤት መመቻቸት የግድ አስፈላጊ ጉዳይ ይሆናል። ሳትቀመጡ መቆም አትችሉም። ህልም ለማለም እንኳን መተኛት ያስፈልጋል። ሰውየው አሉ ከመቀመጫቸው ብድግ ብለው በስብሰባ መካከል ንግግር ጀመሩ። ይህ እውነተኛ ታሪክ ነው። እናም እንዲህ አሉ። ንግግራቸው በስብሰባ ብዛት ደክሞናል፣ እባካችሁ ረፍት ስጡን አይነት መሆኑ ነው። እንትንና እንትን የሚባለው ንጉሥ ወደ ስልጣን ሲወጣም ሲወርድም ህልም አይቼ ነበር አሉ። ቀጥሎም የመጣው ወደ ስልጣን ሲወጣም ሲወርድም ህልም አይተን ነበር አሉ። እናም ቁጭ አሉ። በጊዜው የነበረው የመንግስቱ ካድሬ አባል ይቀጥሉ እና ስለዚህ መንግስት ምን አዩ ቢላቸው በስብሰባ ብዛት መሽተኛንና ህልምና ልማለን አሉት አሉ። በተመሳሳይ ሁኔታ ቋንቋ ለመማር፣ የሥራ ልምምድ ለማድረግ፣ ሥራ ለመቀጠር ወዘተ የመኖሪያ ቤት የመተኛትን ያህል እረፍት የሚሰጥ አስፈላጊ ጉዳይ ነው ማለት ነው። የሰለጠነው ይህ ዓለም ዲዛይን የተደረገው በረቀቀና በተቀናጀ ሁኔታ ለብዙ ዓመታት እየተሻሻለ በተዋቀረው የህብረተሰብ አኗኗር ስርዓት ውስጥ ሁሉ ሰው በተቀደደው ቦይ ውስጥ
አብሮ መፍሰስ እንዲችል ተደርጎ ስለሆነ ከዚህ ስርዓት ውስጥ ወጣ ብዬ አፈነግጣለሁ ብትል ማንም ተረባርቦ አይነካህም። ሊያስፈራራህ የሚችልም ቢሆን አይላክብህም። የተቀየሰው ስርዓት ራሱ ባድቦይ ብሎ አንቅሮ የተፋህና ከፍሰቱ ውጭ ሆነ ተስፈንጥረህ ትወጣለህ። ከማን ጋር ልጣላ ብለህ ከቤትህ አትወጣም። ከተዘረጋው ስርዓት ጋር ብቻ ትነጋገራለህ። እስካከበርከው ያከብርሃል፣ ካላከበርከው በሩን ይቆልፍብሃል፣ ያስቀምጠሃል። በአብዛኛው ስርዓት አልበኝነት ቦታ አይኖረውም። ስህተትን ከምትከፍለው የኪሳራ መንገድ ትማረዋለህ። እያንዳንዱ የስርዓቱ መዋቅር እርስ በርሱ የተጣመረና የተደራጀ ስለሆነ እደብቃለሁ የምትለው ነገር ዋጋ ቢስ ይሆንብሃል። ከውልደትህ እስከ ሞት ድረስ ቀንህ የተቆጠረ ነው። ዕድሜህን አትደብቀውም። የጋብቻ ሁኔታህ ለሁሉ የተገለጠ ሆኖ በግላጭ ይታያል። ገቢና ወጪህ በግልጽ ትታወቃለች። የከፈልከው ታክስ መጠኑ ተደምሮ ካነሰ ትመልሳለህ። ከተረፈ በዓመቱ መጨረሻ አስልተው ይመልሱልሃል። በዚህ መኖር ፈልጋለሁ አስጠጉኝ ብለህ እስከመጣህባት ቀን ድረስ ከህብረተሰቡ የኑሮ ስርዓት ጋር ተዛምደህ ለመፍሰስ ኢንተግሬት ለማድረግ ማለት ነው። ባልፈቀድክ መጠን ተጎጆ ራስህ ትሆናለህ። በዘረጉት መረብ ውስጥ ተቃኝተህ እንድትገባ አድርገው ስለው ይመርዱሃል። ሳትወድ በግድ ትሰለጥናለህ። ህብረተሰቡን መስለህ ትኖር ዘንድ የምትረግጠው ስፍራ ሁሉ ከርክሞ ያስተካክልሃል። እንደ አገር ቤት ቀጠሮ ሳትሰንቅ ዘው ለሳምንት እንግድነት በመጣህበት 2 ወር እዘልቃለሁ ምናምን አይሰራም። የሰው ሸክም ሆናለሁ ብለህ ብታስብ ድዌይን ቡክስን አንተ ሙሉ ትልቅ ሰው ነህ ይሉሃል። እናም ለራስህ አስብ ማለት ነው። ዘመድህ እንኳን ቢሆን አንተን እሹሩሩ የሚልበት የተረፈ ጊዜና ጉልበት ስለማያገኝ ቀጥ ብለህ በመስመርህ እስካልገባህ የወንድምና የእህትህ ለዛ ጠፍቶብህ 10 ጊዜ አገር ቤት እየደወልክ ነገር ተቀይሯል በሚል ሐሜት የምታተርፈው አንዳች ነገር አይኖርህም፣ አይፈይድልህም ማለት ነው። ስደትና የቤተ ክርስቲያን ድርሻ እንዲሁም ስትረስ። እንግዲህ የማህበረሰቡን እሴት በስዊድንኛ ሳምሄለስክራፍ፣ በእንግሊዝኛ ኤክስፔክቴሽን ኢን ዘ ስታንዳርድ ኦፍ ዘ ሶሳይቲ ማሟላት እየከበደ ከመጣ ለማታውቀው ጭንቀትና ውጥረት መዳረግ ብሎ መታመምና መሰባበር ሊከተል ይችላል። ብዙ ሰው በሌላ አገር ነዋሪና ስደተኛ ሲሆን ከፍ ያለ ውጥረት ስትረስ ሊገጥመው ይችላል። ከዋና ዋና ምክንያቶች ውስጥ እንግዲህ ድንገተኛ የሆነ የኑሮ መለወጥ፣ በስዊድንኛ ስቱራ ሊቭስ ፎር ኤንድሪንግ ይባላል። የተለየ የኑሮ ለውጥ ማድረግ ማለት ነው። ለምሳሌ አገር መቀየር፣ መሰደድ፣ ፍቺ፣ ቋንቋን በቅጡ አለማወቅ፣ ከፍተኛ የባህል ልዩነት፣ ከዘመድ አዝማድና የጓደኛ መለያየት፣ ነገ ምን ይገጥመኛል የሚል ስጋት፣ ስራ አጥነት ወይም በቀድሞ ሙያ መግፋት አለመቻል፣ የመኖሪያ ቤት ማጣት የመሳሰሉ ነገሮች አላስፈላጊ ለሆነ ስትረስ ሊዳረጉ ይችላሉ። ይህ ደግሞ ስነ ልቦናዊ የጤንነት ሁኔታን ከማዛባቱም በላይ የኑሮ እድገትን ይገታል፣ የባህሪ ለውጥ ያስከትላል። በአግባቡ ትዳርን፣ ልጆችን፣ ቤተሰብን ለመምራት እንቅፋት በመሆን ይገለጣል። እንዲህና እንዲህ በሚመሳሰሉ ነገሮች ምክንያት ሰዎች ባልጠበቁት ማጥ ውስጥ ተዘፍቀው ለመውጣትም ችግር ሆኖባቸው ሲጣጣሩ ማየት የተለመደ ክስተት ነው። እንዲህ ባለ ሁኔታና በሰዎች ጭንቅ ውስጥ የክርስቲያኑ ማህበረሰብና የቤተ ክርስቲያን ድርሻ ጉልህ ሚና ሊጫወት ይገባዋል። በዘሌዋዊ 1934 ላይ እናንተ በግብፅ ምድር እንግዶች ነበራችሁና ከእናንተ ጋር የሚቀመጥ እንግዳ እንደ አገር ልጅ ሆነላችሁ፣ እርሱንም እንደ ራስህ ውደድ፣ እኔም እባርካችኋለሁ እግዚአብሔር ነኝ ይል የለ። በዕብራውያን 13:2 ላይ ደግሞ እንግዶችን በመቀበል አትርሱ፣ በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና ከእነርሱ ጋር እንደታሰረ ሆናችሁ እስሮችን አስቡ፣ የተጨነቁትንም ራሳችሁ ደግሞ በሥጋ እንዳለ ሆናችሁ አስቡ ይለናል። እንግዳ ሆነው የሚመጡ ሰዎችን መጎብኘት፣ በቃልና በጸሎት መደገፍ፣ በራችንን በትንሹም ቢሆን ከፈት አድርጎ ማስተናገድ፣ ትክክለኛ ምክርና መረጃ መስጠት፣ መንገድ መጠቆም ማሳየት የኛ የአማኖች ድርሻ ይሆናል ይላል አገልጋዩ። ለተጨነቁ ሰዎች የምናደርገው ትንሽ እገዛ ዘመናቸውን ሁሉ የማይረሱት እነርሱም ለሌላው ያደርጉ ዘንድ ትምህርት ሆኖ ያልፋልና። የአገልጋዩና የአዜብ ለጸሎት መገናኘት።
ፀሐያማው የሰመራ አየር በስቶክሆልም ስፋት ላይ ተንሰራፍቶ ፍጥረት ሁሉ ለመገናኘት ቀጠሮ ይሰንቃል። በዚህ ወቅት ሰው በቤቱ ውስጥ አይቀመጥም። ረጅሙ ብርሃናማ ወቅት ነው። መሽቷል የምንለው ሰዓት በማየት እንጂ ፀሐይ እንኳን ለጥለቅ አትቸኩልም። ልጆችም ለመተኛት ሙግት ይገጥማሉ። ለምን? ቶሎ አይጨልምማ። በየሰፈሩና አካባቢው ተሰብስቦ መብላት፣ ግሪል ማድረግ የተለመደ የሚናፈቅ ድርጊት ሲሆን ከአበቦች መዓዛ ባሻገር የከሰል ጢስና የጥብስ ሽታ በየስፍራው ያውዳቸዋል። በስቶክሆልም የሚገኙ የተለያዩ አብያተ ክርስቲያናት በየአቅጣጫው ኮንፈረንሱን አጣጥፈውት ነበር። ከሀገር ቤት የመጡ አገልጋዮች በየቤተ ክርስቲያናቱ ማስታወቂያዎች ላይ ስማቸውና አገልግሎታቸው በጉልህ ሰፍሮ ይታያል። ሕዝበ ክርስቲያኑ በግሉ፣ በጋራ፣ ልጅ በቫገን የሚገፋ፣ በባቡር፣ በአውቶቡስ ወዘተ ወደ የኮንፈረንሱ ሲተም የሚገናኝበት ወቅት ነበር። ደህና ነሽ፣ እንዴት ነህ፣ ወዴት ነህ እየተባባለ ወደ ተዘጋጀለት መንፈሳዊ ድግሶች ይጓዛሉ። መሸ፣ በረዶ ምናምን በዚህ ሰዓት የለም። ስስ ካናቴራ፣ ቁምጣ ሱሪ፣ ሰንደል ጫማ፣ ቀለል ያሉ አልባሳት አድርጎ ከቤት ውልቅ ነው። ይህ ወቅት ምን ነው ሰመር በዓመት ሁለቴ በመጣ ያሰኛል። በዚያን ዕለት አዜብም ሞቅ ባለው በአንዱ የቤተ ክርስቲያን ኮንፈረንስ ላይ ታድማ ነበር። ጌታን ኢየሱስ ክርስቶስን እንደ ግል አዳኟ አድርጋ አምና ከተከተለች ገና ወራት ቢቆጠሩ ነበር። በኮንፈረንሱ ላይ ተቀምጣ በልቧ የአምላኳን የድረስልኝ ጥሪ በልቧ ታሰማለች። ይህ ወቅት በጣም የተጨነቀችበት፣ ግራ የተጋባችበት፣ ምን ማድረግ እንዳለባት በትክክል ያላወቀችበት ወቅት ነበር። በድንገት አንድ ነገር ወደ ልቧ መጣ። የለም ይህን ኮንፈረንስ አቋርጬ ወደ አገልጋዩ ቤት ልሂድ፣ ልደውልለት፣ በቤት የሚገኙ ከሆነ እነርሱ ይጸልዩልኛለች። ጌታም ይህን ሐሳብ በልቧ አስቀመጠ። በቃ ረጅሙን ርቀት በባቡር አቋርጣ ከኛ ሰፈር አልቢ ከቻለች። የስልክ ጥሪውን ማቃጨል ተከትሎ የመጣው የአዜብ ድምፅ ነበር ይላል አገልጋዩ። ኮንፈረንስ ውስጥ ቆየው፣ ይሁን እንጂ እናንተ ተጸልዩልኝ ዘንድ ፈለግኩ አለች አዜብ። አገልጋዩ የአዜብን ጭንቀት ተመልክቶ ባጭሩ የቀጠሮ ሰዓት ልቡንና ቤቱን ከፈተላት። በቃ ስትበር መጣች። ድንገት መለኮታዊ አቅርቦት የተለቀቀባት የጸሎት ጊዜ ይኖረን ዘንድ ሰማይ ምላሹን አልነፈገንም ነበር ይላል አገልጋዩ። አልቢ ከኛ ዘንድ ወደ ከሰዓቱ ላይ ስትመጣ መረበሽና ግራ መጋባት ይታይባት ነበር። አዜብ ቋጠሮዋን ሊፈታላት ወደሚችለው ጌታ አብረናት እንጸልይ ዘንድ መንፈሷን አቀናች። በእነዚህ ጊዜያት ውስጥ የመኖሪያ ቤት ካላገኘች የሚገጥማትን ተግዳሮት እየተናገረች ኮንትራት የሚሰጣት፣ የሚፈርምላት፣ የሚያከራያት ሰው ሰማይ የለግሳት ዘንድ ተማጽኗ ታላቅ ነበር። ልጅ ይዞ መንከራተት ቀላል ችግር እንዳይመስላችሁ። በሰው ሀገር ድርጓ ተሰፍሮ እነሆ ልትባል የምትችለው ሕጋዊ የሆነ መሳካት ሲገጥማት ብቻ ነው። ከዚያ ውጪ እንደ ሀገር ቤት የበግ ዋጋ ከ20 ሺህ ወደ 7 ሺህ ለማውረድ የምትሟገትበት መድረክ ሊለግስህ የሚችል ፍጥረት ወይም ሰሚ ጆሮ አታገኝምና። በጸሎት ውስጥ ምን ሆነ? ለጸሎት ተንበረከክን። ዘወትር እንደማደርገው ሁሉ ጥቂት ጊዜ በጉልበቴ ተንበርክኬ መጸለይን ቀጠልኩ ይላል አገልጋዩ በዕለቱ ስለነበራቸው የጸሎት ጊዜ ሲናገር። ከጥቂት ቆይታ በኋላ ከመንበርከኬ የተነሳው በሰፊው የአልቢ ሳሎን ላይ አንዴ ወዲህ አንዴ ወዲያ እያልኩኝ ተንጎራደድኩበት። አምላኬ ይብቃ ተባክህ፣ ለብዙ ዓመታት ብዙ ዋጋ ከፍላለች በትግል ሜዳ ላይ ኑሮን ለማቅናት፣ ልጅ ለማሳደግ ወዘተ። አሁን ደግሞ በዚህ መንደር መልኩን ቀይሮ የገጠማት ትግል ይብቃ አልኩኝ። በእርግጥም መንፈስ የተበሳጨ ዛሬም ሊያስጨንቃት የመጣውን ተራራ እጁን ከእርሷና ከልጇ መንገድ ላይ ያነሳ ዘንድ በቃሉ ስልጣን ትእዛዜን ማስተላለፍ ቀጠል። ሰምቶ የሚመልስ አምላክ አለ። ሊያስጨንቃት አትችልም አልኩት። በቃ ስማ አንተ ሁኔታ፣ አንተ ተራራ ተነቀልና ከመንገዷ ላይ በጌታ በኢየሱስ ክርስቶስ ስም ልቀቅ አልኩት። በቃ ወዲያውኑ መንፈሴ በታላቅ የእምነት ቃል ሲሞላ ተሰማኝ። የኢየሱስ ክርስቶስ ስም ተጠርቶ መች ዝምታ ይኖርና። የትንቢት መንፈስ በውስጤ ፈሰሰ። ሊሆን ያለውን ታምራት በድፍረት ተናገርኩት ይላል አገልጋዩ። በሰላም ሂጂ፣ በስምሽ የተመዘገበ ቤትና ሙሉ የቤት ዕቃ ጌታ አዘጋጀልሽ፣ ተባረኪ አልኳት። አዜብ ቀና ብላ ተመለከተችና በስሜ እኮ አይደለም የምከራየው ቤት እንዳገኘ ጸልይልኝ አልኩህ አለችኝ።
የተአምራት አስፈላጊነት። በዚህ በምንኖርበት በሰለጠነው አገር ላይ ቤት በስማችሁ እንዲኖር የጠገበ የዓመታት ወረፋ፣ የተጣራ ንጹሕ ዓመታዊ ገቢ፣ በምንም አይነት ዕዳ ክፍያ ባለመክፈል ፋይል የሌለባችሁ ሆኖ መገኘት በመሰረታዊነት ሊሟሉ የሚገባቸው ቅድመ ሁኔታዎች ናቸው። በዚህ ምክንያት በስምሽ የተመዘገበ ቤት ተሰጠሽ ብሎ መናገር በገሃዱ ዓለም ላይ ባዶ ሆኖ እንደ መገኘት ይቆጠራል። ታዲያስ ትንቢት እኮ ደመናና ነፋስ አይተን የምንናገረው በኪሳችን ያስቀመጥነው ተራ መልእክት አይደለም። ነቢዩ እንዳለው ደመናም የለም ነፋስም የለም፣ ይህ ሸለቆ ግን በውሃ ይሞላል። እነዚህ ሁለቱ ነገሥታት ለ7 ቀናት በምድረ በዳ ከሄዱ በኋላ እስከ ሰራዊቱ ድረስ በውሃ ጥማት ሊያልቁ በነበረበት ወቅት ነቢዩ ኤልሳ ተፈልጎ መጥቶ የተናገረው ትንቢት አልነበረምን? ነገሥታት እንኳን ሳይቀሩ መለኮታዊ ጣልቃ ገብነት እንደሚያስፈልጋቸው ቃሉ ይነግረናል። ብሩና ወርቁ ስልጣኑ በእጃቸው ያሉት ነገሥታት ውሃ መግዛት የማይችሉበት ምድረ በዳው ሲወድቁ ተስፋ ያህዌ እግዚአብሔር ብቻ ነበር። መለኮታዊ ጣልቃ ገብነት የአምላካችንን የእግዚአብሔርን ረዳትነት ሰርተን ለማንበላ ለሰነፎች የሚመጣ አይደለም። ከሰማይ ጠብ የሚል ተስፈኛ ለሆነን ሐሳባውያን አይዲያሊስት የሚደረግ ተራ ነገር አይደለም። የአጋንንትንና የበሽታን ያህል አላስኬድ አላሳልፍ ብሎ መንገዳችሁን ዘግቶ የሚይዝ አንዳች ዱብዳ ገጥሟችሁ ያውቅ ይሆንን? ነገሥታት ሲቸገሩ አንቱ የተባሉ ሲዝሉ፣ ባለሀብቶች ገንዘባቸው ተራ ሲሆንባቸው፣ በሰው የተከበቡ ጠያቂ ሲያጡ፣ ሰነፍ ስለነበሩ ስላልተማሩ ገንዘብ ስላልቋጠሩ አልነበረም አይደለም። ከነዚህ ሰዎች ብዙ ተምረናል። ደቀ መዛሙርት ወደ ማዶ ሊሻገሩ በወደደ ጊዜ ጌታ ያስጨንቃቸው የነበረውን ወጀብ ለማዘዝ በውሃ ላይ እየተራመደ መጣ። አትፍሩ እኔ ነኝ አላቸው። ምትሃት ነው ብለው በታወቁበት ሰዓት ወጀቡን ገስጾ አሰናበተው። ፍቅሩን፣ ቅርበቱን፣ አሳቢነቱን፣ ጥበቃውን ገሃዱ ዓለም እውነታ በራቀ መልኩ ገልጦት ነበር። እስራኤላውያን በጽኑ የታምራት ክንድ ከፈርዖን ጽኑ ቀንበር የዳነ ሕዝብ ነበር። አብርሃም በ100 ዓመት ዕድሜው፣ ሳራም በ90 ዓመት የሴት ወጓ በተቋረጠ ጊዜ መወለድ ችላ ነበር። ጴጥሮስ ከሰማይ በተላከ መልአክ ሰንሰለቱ ተበጣጥሶ የውስጥና የውጭ በር ሁሉ ተከፍቶ ከሞትና ከስራት አምልጦ ነበር። ይስሐቅ በድርቅ ዘመን ዘርዝራ ወደ ግብፅም አትውረድ ተብሎ 100 እጥፍ ማጨድ ችሎ ነበር። ዳዊት በወንጭፉ ኃያል የተባለውን ጎልያድን የዘረረው በእምነት በሆነ ታምራት ነበር። እነ ሲድራቅ ሚሳቅና አብደናጎም 7 እጥፍ ነዶ ያጠፋቸው ዘንድ የመጣውን እሳት የሻሩት በስልጣን ከሆነ የተአምራት አሰራር ጋር ነበር። ዳንኤል ከአንበሶች ጉድጓድ የተረፈው ከላይ በተደረገለት የጥበቃ ታምራት ነበር። ኤልሳን ትቀልብ የነበረች ሴት በስተርጅና ልጅ አገኘችው። ልጇም ደግሞ ሞቶ ከነበረበት ሁኔታ የተነሳው በታምራት ነበር። ጌታ ኢየሱስ እንጀራ ሊሸመት በማይችልበት ምድረ በዳ ያንን ሁሉ ወፈ ሰማይ መግቦ የሸኘው በታምራት ነበር። በአዲሱ ኪዳናችን ታምራት የእግዚአብሔር ኃይል ለመግለጥ፣ የኢየሱስ ክርስቶስን መሲህነት ለማረጋገጥ፣ የሰዎችን እምነት ለማጠናከር ተፈጽመዋል። ታምራትን ማድረግ ደግሞ አንዱ የመንፈስ ቅዱስ ለምዕመናን ለቤተ ክርስቲያን ጥቅምና ለእግዚአብሔር ክብር የሚሰጥ መንፈሳዊ ስጦታ ነው። በአንደኛ ቆሮንቶስ 12:10 ላይ ለአንዱም ታምራትን ማድረግ ይሰጠዋል የሌለምን? እንዲሁ በቁጥር 29 ይላል ሁሉስ ታምራትን ይሰራሉን የሌለምን? ጌታ ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ በመቀየር የምልክቶችን መጀመሪያ በማድረጉ የገዛ ደቀ መዛሙርቱ ሳይቀሩ አምነውበት ነበር። በመዝሙር 105:2 ላይ ተቀኙለት፣ ዘምሩለት፣ ታምራቱን ሁሉ ተናገሩ ይላል። በመዝሙር 96:3 ላይ ክብሩን ለአሕዛብ ታምራቱን ለወገኖች ተናገሩ ወይም ንገሩ ይላል። ዛሬ በዚህ ዘመን ታምራትን ካላየሁ አላምንብህም ብሎ ምልክት ፈላጊ መሆን ሌላ ነገር ነው። ይሁን እንጂ አንተ ግን አምላኬ ነህ፣ ያለ አንተ ጣልቃ ገብነት ይህንን ልወጣው አልችልም ብሎ ታምራቱን መፈለግ የአማኝነት መንገድ ነው። ዛሬ በዓለም ያለው ስርዓት እየተለዋወጠ የነበረው ነገር ሲቀየር፣ ነገስታት ግራ ሲገባቸው፣ የኢኮኖሚ ጫና ዓለምን ግራ ሲያጋባ፣ የታወቁ ኢንዱስትሪዎች ከስረው ከጨዋታ ሜዳ ሲደረጉ፣
የጠገበ ቀለብ ይሰፈርላቸው የነበረው በድንገት ሲቋረጥባቸው፣ ተደላድሎ የነበረ ኖሮ ሲናጋ፣ ማጣት በድንገት ደጅ ሲያንኳኳ፣ የልጆችና የቤተሰብ ጩኸት ሲበራከት፣ ታምራት አድራጊው ጌታ ግን አልተለወጠም። እርሱን መጠባበቃችን ስንፍናችን አድርገው ለሚያሳዩን፣ አለኝታችንና እግዚአብሔራችንን ከኑሯችን ሁሉ ተርታ አርቀው ሰማይ ላይ ሊሰቅሉብን ለሚሹ ይላል አገልጋዩ፣ እኔ ቦታ የለኝም፣ ያሻገረኝን በድል የመራኝን በአገልግሎትና በኑሮ ዘመኔ ታምራትን ሲያደርግ ያየሁትን ጌታ ዛሬም በድፍረት ለሰዎች ጠቁመዋለሁ። ነቢዩ ኤልሳዕ በሁለተኛ ነገሥት 4:13 ላይ በጠራትም ጊዜ በፊቱ ቆመች፣ እርሱም እነሆ ይህን ሁሉ አሰባሰብሽልኝ፣ አሁንስ ምን ላድርግልሽ? ለንጉሥ ወይስ ለሰራዊት አለቃ ልንገርልሽን በላት አለው። ነቢዩ በዘመድና በአዝማድ ከነገሥታት ጋር በመወዳጀት ጥቅም ወይም ፌቨር ፈላጊ አልነበረም። በቃልና በመንፈስ ግን የመግዛትን ስልጣን በነቢያቱ ላይ እንደነበር፣ ነገሥታቱ እንኳን ሲጨንቃቸው ለመፍትሄ ወደ እነሱ ይሄዱ እንደነበር ልዩ ምልክትና አሻራን ያስቀመጠ ነቢይ ነበር እንጂ። እና ዛሬስ ይህ ክንዱ ተለወጠ ወይንስ የአዲሱ ኪዳን እግዚአብሔር ተቀየረ? ይህንን እንዳንን እኔ እግዚአብሔር አልለወጥም ወይም አንቼንጀብል ጋድ ነኝ ያለው እግዚአብሔር የተናገረው ራሱ ነው። ነቢያቶች ይህንን በብሉይ ኪዳን አደረጉ ለሚሉን በ318 ነፍሳት ቤቱ በተወለዱት አሰልፎ 5 ነገሥታትን ገጥሞ የለውጥን ምርኮ ያስመለሰው አብርሃም በሕግ መሰጠትና በብሉይ ኪዳን ጥላ ስር እንዳልነበረ የእምነትም አባት እንደሆነ አንዘነጋው። ያዕቆብስ ቢሆን ሽመልን በመልክ እየላጠ በበጎች የውሃ መጠጫ ውስጥ በማድረግ በመልኩ እንዲጸንሱ በተመለከተው ራእይ መሰረት በማድረግ እግዚአብሔር የላባን ከብቶች ሁሉ ነስቶ ወደ ምድሩ ታላቅ ሰው አድርጎ የመለሰው ይህ ሰው በብሉይ ጥላ ውስጥ ነበርን? በጎች እየጠበቀ ሐሩርና ቁር ሲበላው ደሞዙ 7 ጊዜ በላባ ሲለዋወጥ መለኮታዊ ጣልቃ ገብነት አስፈልጎት ነበር። በዚያች ቤት ውስጥ ጸሎት፣ ከዚያስ እንዳልኳችሁ ይላል አገልጋዩ፣ መንፈስ የተበሳጨ በመንፈስ ቁጣ የታዘዘላትን አዘዝኩት። በውስጤ የፈሰሰውን መለኮታዊ ጣልቃ ገብነት ትንቢታዊ መልእክት ሳይጨመር ሳይቀነስ በእምነት አስተላለፍኩ። በስምሽ የተመዘገበ ቤት ሙሉ የቤት ዕቃ ተሰጠሽ፣ በሰላም ሂጂ፣ ጌታ ኢየሱስ ክርስቶስ ሁሉን ሰጥቶሻል፣ ይወድሻል፣ በጭንቅ ጊዜ ደርሶልሻል አልኳት ይላል አገልጋዩ። እንዲህና እንዲህ ብለን በደስታና በተስፋ ብርሃን ቤት ያፈራውን ተቋድሰን ምሽቱ ላይ ተሰነባበትን። አስገራሚ የሆነላት ታሪክ በሚቀጥለው ክፍል ይቀርብላችኋል። እንዲህ ያሉ ያልተበረዙ እውነት የተፈጸመባቸው ምስክርነቶችና ታሪኮች ይከታተሉ ዘንድ ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። ለተጨነቁ ተስፋ ለቆረጡ መጽናናት ይሆን ዘንድ ሼር በማድረግ አብረን እናገልግል። በሚቀጥለው የአገልጋዩ መድብሎች የዚህን ክፍል 2ኛ ክፍል ይዘን እስከምንገናኝ ድረስ ቸር ይግጠመን። የአገልጋዩ መድብሎች የእውነተኛ ታሪኮች ምስክርነቶች ስብስብ